እዚህ መንደር ውስጥ ከ50 ሺህ ዓመታት በፊት የነበረውን የጥንት አባቶቻችንን አኗኗር ስልት የሚጠቀሙ ሰዎች አሉ። የምንገኘው በሰሜናዊው የታንዛኒያ ዱር ውስጥ ነው። ምንም እርሻዎች የላቸውም፣ ከብቶችም የላቸውም፣ ኤሌክትሪክ የላቸውም፣ ቁጥር እንኳን የላቸውም። የሚያውቁት አንድ ነገር ቢኖር አደን ነው። ዓላማቸው በህይወት መቆየት ብቻ ነው። በዛሬው ጉዟችን በህይወት የሚገኙትን የመጨረሻዎቹን በአደን ብቻ የሚተዳደሩትን ብርቅዬ ጎሳዎች እንቃኛለን። ስማቸው ሀድዛ ይባላል። እንዴት እንደሚያድኑ፣ እንዴት እንደሚበሉ፣ እንዴት ቤታቸውን እንደሚገነቡና እንዴት አብዛኞቻችንን በደቂቃዎች ውስጥ ሊገሉ ከሚችሉ አደጋዎች ራሳቸውን እንደሚያተርፉ እናያለን። ለምን አሁን ስለነዚህ ጎሳዎች ማንሳት አስፈለገ የሚል ሊኖር ይችላል። ምክንያቱ ደግሞ አስገራሚው አኗኗራቸውም ሆነ ህዝቦቹ በፍጥነት እየጠፉ ስለሚገኙ ነው። በዚሁ ከቀጠለ ቀጥሎ የሚመጣው ትውልድ በህይወት ላያገኛቸው ይችላል። እንዲህ ነበሩ ብለን የምናወራውና ምስክርነት ልንሰጥ የምንችለው እኛው ነን ነው ነገሩ። የእነዚህ ጎሳዎች መጥፋታቸው ደግሞ በጣም ያሳስባል። ምክንያቱም ሀድዛዎች ጎሳ ብቻ አይደሉም። በአንድ ወቅት እንዴት ስንኖር እንደነበረ ማሳያና ከጥንታዊው የሰው ልጅ ምንነት ወደ አሁኑ ስልጡኑ ማንነት መሻገሪያ ድልድዮቻችን ናቸው። በህይወት ያሉ የታሪክ መዝገብ ናቸው ማለት ይቻላል። እነዚህን ሰዎች ለመጎብኘት ብንፈልግ በመኪና ለሰዓታት በከባዱ ጫካ ውስጥ መጓዝ ይኖርብናል። ከረጅሙ ጉዞ በኋላ ደግሞ የመኪና መንገዱ ስለሚያበቃ ካበቃበት ቦታ በመነሳት በእግራችን እንጓዛለን። ከተማዎች፣ ሀገራት አልፎ ተርፎም ስነ ጽሑፍ ከመፈጠሩ ከረጅም ጊዜ በፊት በሰዎች እግር በተሰመረው መንገድ ላይ በእግራችን እንጓዛለን። ሀድዛ ጎሳዎች የሚኖሩት ከ2 ሚሊዮን ዓመታት በፊት የጥንት ሰዎች ይኖሩበት የነበረው ኢያሲ ሐይቅ አካባቢ ነው። ቋንቋቸው ሐዛኔን ይባላል። ልዩ የሆነና በጠቀታዎች የተሞላ ነው። እነዚህ ድምጸቶች በአንዳንድ ጥንታዊ ቋንቋዎች ውስጥ የሚገኙ ናቸው። ከመቀጠላችን በፊት አንድ አጭር ማስታወሻ አለን። በዚህ ቪዲዮ አዲስ ነገር ተምረው ከሆነና በመጪዎቹ 3 ወራት ውስጥ 1000 ሰብስክራይበር ለመድረስ የምናደርገውን ጉዞ ለመደገፍ እባክዎን ሰብስክራይብ ያድርጉ። የእርስዎ ድጋፍ ከነዚህ የተሻሉ ዶክመንተሪዎችን እንድንሰራ ያግዘናል። አሁን እንቀጥል። እነሱ ጋር ስትደርሱ በጉጉትና በፈገግታ ተሞልተው ይጠብቋቸዋል። የጎሳው ወንዶች ከውሾቻቸው ጋር በእሳት ዙሪያ ይቀመጣሉ። ይሄ በየቀኑ ደጋግመው የሚያደርጉት ነገር ነው። ይህን የሚያደርጉት በምክንያት ነው። እሳቱ ሙቀትን ይሰጣቸዋል፣ እናም የዱር እንስሳትን ያስፈራራላቸዋል። እንደሚታወቀው ሁሉም እንስሶች በሚባል ደረጃ እሳትን ይፈራሉ። እሳቱን እየሞቁ በዛውም ደግሞ ውሾቹን ለአደን ያዘጋጃሉ። ፊሽካውን ሲሰሙ ውሾቹ ወዲያውኑ ይሰበሰባሉ። ይህ የአደናቸው የመጀመሪያው ክፍል ነው። ለሀድዛ ህዝቦች አደን መዝናኛ ወይም ስፖርት አይደለም፣ ቁርስ፣ ምሳ እና እራታቸው ነው። ዛሬ ካላደኑ ዛሬ አይበሉም ማለት ነው። ጉዳዩ በእርግጥ ቀላል አይደለም። አደን በየቀኑ አደጋን ይዞባቸው ይመጣል። የሚናከሱ ዝንጀሮዎች፣ በቅጠሎች ስር ተደብቀው የሚናደፉ እባቦች እና ቆዳውን የሚሸረክቱ ስል ድንጋዮች የየዕለቱ ተግዳሮቶች ናቸው። ሀድዛዎች ሲራመዱ በፍጥነት ነው። ምክንያቱም እያንዳንዷ ሰከንድ እንስሳ ይዞ ወደ ቤት መመለስ አለመመለስን ትወስናለች። በደቂቃ ውስጥ ወፍ በቀስት መተው ይጥላሉ፣ ወይም ደግሞ አይጥ የሚመስሉትን ሽኮኮ የሚባሉትን እንስሶች። ሽኮኮ የሚያዙ ወፍ እያንዳንዱ አደን ለነሱ ዋጋ አለው።
ውሾቹ እንዳይበሉባቸው እንስሳውን ከወገባቸው ጋር ያስሩታል። ለእነዚህ አዳኞች ጫካው እንደ መጽሐፍ ይነበባል። ልክ እንደ ንስር ሳር ውስጥ የተደበቀች እንስሳ ትታያቸዋለች። ልክ እንደ ጭልፊት ዛፍ ላይ ያለችን ወፍ ይመጨልፋሉ። ልክ እንደ ነብር ዝንጀሮ አሳደው ይዛሉ። የእንስሳትን የጥሪ ድምፅ መለየት በሚከብድ መልኩ ማስመሰል ይችላሉ። በእነዚህ አስቸጋሪ መሬቶች ላይ እንስሳትን ያሳድዳሉ። ይህን ችሎታቸውን የሚያዳብሩት የሚያዘጋጁት ውድድር ስላለ ወይም ሊጎርሩበት ሳይሆን እንስሶቹን መያዝ ካልቻሉ መራባቸው ስለሆነ ነው። እነዚህ ልዩ የአደን ችሎታዎች ለብዙ ሺህ ዓመታት ከአባት ወደ ልጅ ተላልፈዋል። በአደን መሃል ትንሽ አረፍ ካሉ ደግሞ ከሰው ልጅ ጥንታዊ ችሎታዎች አንዱን ያስተምሩናል። እሳትን ያለ ክብሪት ወይም ያለ ላይተር እንጨትን ከእንጨት ጋር ብቻ በማፈታተግ አቀጣጥለው ያሳዩናል። ይህ ችሎታ ክብሪት ከመፈጠሩ በፊት የጥንት ሰዎች እሳትን ለማቀጣጠል ይጠቀሙበት የነበረው መንገድ ነው። ለዚህ ጎሳ አሁንም ጥንት ነው። ዛሬ ለነሱ ልዩ ቀን ነው። ግባቸው ዝንጀሮን መያዝ ነው። ትዕግስትን የሚፈታተነው ትልቁ የአደና ቀን። ጠንካራ፣ ፈጣን፣ ብልህና አደገኛ የሆነውን ዝንጀሮን መያዝ። በመንገዱ ላይ ትኩስ የዝንጀሮ አይነ ምድር ያገኛሉ። በቅርቡ ዝንጀሮ በዚህ መንገድ ማለፉን የሚያመላክት ነው። እነዚህም ምልክቶች ተከትለው ከሄዱ ዝንጀሮው ጋር እንደሚደርሱ እርግጥ ነው። ግን ደግሞ በአደን ጉዞ ላይ ሳሉ የታደነ እንስሳን ያገኛሉ። ሃኒ ባጀር በሚባለው እንስሳ የተገደለ ግዙፍ 2.7 ሜትር የሚረዝም ዘንዶ። በዚህ ጫካ ውስጥ አዳኙ በማንኛውም ሰዓት ሊታደን ይችላል። ቱሪስት ቢሆኑና እዚህ መንደር ቢመጡ ለሰዓታት በእሾህ በተሞሉ ቁጥቋጦዎች ውስጥ ከነሱ ጋር መሮጥ በጭራሽ አይችሉም፣ ያውም ከነጫማው ማለት ነው። እነሱ ግን ለዓመታት በባዶ እግራቸው በተራሮች፣ በድንጋይ እና በእሾህ ውስጥ ሲራመዱ በመቆየታቸው እግራቸው ደንድኗል። በዛ ላይ ደግሞ ጠንካሮች ናቸው። ድንገት የሆነ ጩኸት ይሰማሉ። ድንጋይ ውስጥ የሚኖረው ሃይራክስ ድምፅ ነው። ውሾቹና አዳኞቹ በህብር አንድ ላይ በመስራት እንስሳውን ለመያዝ ይጣጣራሉ። ጉንጭ የማይሞሉ ትንንሽ እንስሶች ምን ያደርጉላቸዋል እንዳይሉ፣ በዚህ ዱር ውስጥ ትንሹ እንስሳ እንኳን ራብ ያስታግስላቸዋል። ካስተዋሉ በሌሎች ሀገራት በጭራሽ የማይበሉ እንደ ዝንጀሮ ያሉ እንስሳት ለዚህ ጎሳ ዋነኛ የመብል ምርጫቸው ነው። ንጽህናው ያልተጠበቀ ምግብ፣ ለምሳሌ እንደ ያልታጠበ የዝንጀሮ ሆድ ዕቃ ወይም ደግሞ የሚጠጡት ቆሻሻ ውሃ ምንም አያረጋቸውም። ከሌሎች አካባቢ ሰዎች ጠንካራ በሽታ የመከላከል አቅም ስላላቸው ጉዳት አያደርስባቸውም። ወደ ቤታቸው ስንመለስ ደግሞ የሚገርም ነገር እንሰማለን። ሃድዛ ጎሳ የቀን መቁጠሪያ ወይም ካሌንደር አይጠቀሙም። መስከረም ሆነ ጥቅምት ጉዳያቸው አይደለም። የልደታቸውም ቀን ይሁን የሞታቸው ግድ የላቸውም። አስቸኳይ ጉዳይ ወይም ደግሞ የግድግዳም ሆነ የእጅ ሰዓት ተጠቅመው አያውቁም። ለነሱ ህይወት ቀላል ነች። ቤቶቻቸው ከዛፍ ቅርንጫፎችና ከሜዳ አህያ ቆዳ የተሰሩ ናቸው። የሚሰሩትንም የዕደ ጥበብ ስራዎች በብረት ቀስቶች ይለዋወጣሉ። ዓለማቸው በእነዚህ ትናንሽና ቀላል በሆኑ ነገሮች የተሞላ ነው። ሙሉ ህይወት ማለት ለነሱ ይሄው ነው። ምኞታቸው የተገደበ ስለሆነ ሰላም አላቸው። እያንዳንዱ አዳኝ በቀስት አነጣጥሮ መምታትን መልመድ አለበት። በተጨማሪም የሚወነጨፉትን የቀስት ዘንጎች ማዘጋጀት መልመድ አለባቸው።
ሌላው ገንዘብ ወይም ብር እዚህ መንደር ላይ ታይቶ አያውቅም። ይህ ጎሳ ለመገበያየት የሚጠቀመው ለአደን ይጠቀመው የነበረውን ተመሳሳይ ቀስትን ነው። ለምሳሌ ማርን በቀስት መለዋወጥ ወይም መገበያየት የተለመደ ነው። ቀስታቸው ገዳይ የሆነው የበረሃ ጽጌረዳ መርዝ የተቀባበትና እስከ 150 ሜትር መወንጨፍ የሚችል ፈጣን መሳሪያቸው። በዚህ ምክንያት እንስሶቹ ገና ካሉበት ሳይንቀሳቀሱ ተወንጭፎ ይሰካባቸዋል። ወንዶቹ ሲያድኑ፣ ሴቶቹ ደግሞ ስራስሮችን፣ ፍራፍሬዎችን፣ እንጆሪዎችንና ድንቾችን ይሰበስባሉ። የጎሳው ሴቶች ስለ እጽዋት ጥልቅ እውቀት አላቸው። የትኞቹ ተክሎች ቁስሎችን እንደሚፈውሱ፣ የትኞቹ ሕፃናትን እንደሚመግቡ እና ደግሞ የትኞቹ ከእባብ መርዞች እንደሚከላከሉ አጥብቀው ያውቃሉ። ግን ደግሞ ልክ እንደ አደን እጽዋት መሰብሰብም አደጋን ሊያስከትል ይችላል። በተደበቁ እባቦች ሊነደፉ ወይም በመርዛማ እሾህ ሊወጉ አሊያም ደግሞ ሰውን ሊበሉ በሚችሉ እንደ ነብር ባሉ የዱር እንስሳት ሊጠቁ ይችላሉ። የዱር ማር የሀድዛ ጎሳ በጣም ውዱ ሀብታቸው ነው። ለአደን ጉዟቸው ጉልበት ይሰጣቸዋል፣ ሕፃናትን ይመግብላቸዋል እና ደግሞ ቀስቶችን መግዛት ሲፈልጉ እንደ መገበያያ ገንዘብ ያገለግላቸዋል። ነገር ግን ማርን በበጋ ወቅት ማግኘት አስቸጋሪ ነው። ስለዚህ ለሰዓታት ጥሩ የሚባል ማር ያለውን ቀፎ ይፈልጉና ከሱ ላይ ይቆርጣሉ። ማርን በፈለጉ ቁጥር ዛፎች ላይ ተንጠላጥሎ መውጣትና ብዙ ጊዜ በንቦቹ መነደፍ የውዴታ ግዴታቸው ነው። ቅድም እንዳልነው እዚህ ምንም የሚባክን ነገር የለም። የታደኑት እንስሶች ስጋ ይጠበሳል፣ ይቀቀላል ወይም ደግሞ በጥሬው ይበላል። ሾርባውን ይጋራሉ፣ መቅኔውን ከአጥንቶቹ ሰንጥቀው ያወጣሉ። ይሄ ለነሱ ቅንጦት ሳይሆን በህይወት የመቆየት ያለመቆየት ጉዳይ ነው። ምሽት በዚህ ጫካ ውስጥ ሌላ የተለየ መልክ አለው። አዳኞቹ መሽቷል ብለው ከአደን አይቆጠቡም። መርዛማዎቹን ቀስቶች ይዘው ድምፅ ሳያሰሙ ጨለማው ውስጥ ይንቀሳቀሳሉ። ሰዓታትንም ቢፈጅ ጥብቅ ፍለጋ አድርገው ዝንጀሮዎች ያሉበትን ቦታ መለየት አለባቸው። ባለፉት 50 ዓመታት ውስጥ የሀድዛ ጎሳ 90% የሚሆነውን መሬታቸውን አጥተዋል። ብዙ ዛፎች ተቆርጠውባቸዋል። የዱር አራዊት ተመናምነውባቸዋል። ከሰው ልጅ መፈጠር ጀምሮ በተግባር ላይ የዋለው አኗኗር ስልታቸው አሁን የመጥፋት አደጋ ተጋርጦበታል። እነዚህ ጎሳዎች ከጠፉ ካለፉት ቅድመ አያቶቻችን ጋር ያለን ግንኙነት ለአንዴና ለመጨረሻ ጊዜ ይቋረጣል። ከሀድዛ ህዝቦች ጋር ለቆየ ሰው አንድ ነገር ግልጽ ይሆናል። እኛ ልንገምተው እንኳን ከማንችለው የዕለት ተዕለት ትግል ጋር ተሳስረው ይኖራሉ። ግን ደግሞ እኛ ከረሳነው ሰላምም ጋር ነው። ስልክ የለ፣ ሶሻል ሚዲያ የለ፣ ችኮላ የለ፣ ቤተሰብን መመገብና በህይወት መቆየት ብቻ። የነሱ ዓለም አንድ ነገርን ያስታውሰናል። የሰው ልጅ ኑሮ በዱር ውስጥ ተጀመረ። እናም እውነተኛ ማንነታችን እዛው ዱር ውስጥ ይገኛል። ይህ የሀድዛ ጎሳ ነው። የኛው መጀመሪያ መጨረሻ